ግብራችን መሰረት በአምስተኛ ደረጃ የሚቀርበው ታጋይ አትጠገብ ብርሃን እንግዲህ እንስት ታጋያችን ናት። እሷ አጭር ግጥም ታቀርባለች። የምኒልክ ብርጌድ አባል ናት። በትግሉም ከፍተኛ አስተዋጽኦ እያደረገች ያለች ናት። ለየት ያለ ግጥም አለኝ በማለት ዛሬ ሰራዊቱን ሊያነሳሳ የሚችልና ለሌሎችም አርአያ ሊሆን የሚችል የሴት ታጋያችን ግጥም ታቀርብልናለች። አትጠገብ የመጀመሪያው ስምሽን ታስተዋውቂና ወደ ግጥሙ ግጥሙን ታቀርብልንሻለች። ይቅርታ ወደ ግጥሙ። አመሰግናለሁ። በቅድሚያ እንታታችሁ ነው ማለት አትጠገብ ብርሃን እባላለሁ። የምኒልክ ብርጌድ አባል ነኝ። ያው እንግዲህ የተቻለኝን ያህል ትንሽ አጠር ያለች ግጥም ታኩላችኋለሁ። እሷን አቀርባለሁ። ለሁላችንም እግዚአብሔር ከኛ ጋር ይሁን ነው ምን የድል ተሸካሚያችን ነው። የግጥሙ ርዕስ የጀግናው የአማራ ፋኖ ነው የሚለው። ጀግናው የአማራ ፋኖ የአፄዎቹ ልጅ ለሰው ክብር እንጂ አይሰጥም እጅ። አርበኛው ፋኖ የኢትዮጵያ ድንበር ለእናት ሀገሩ የማይደራደር እስኪ ልጥራችሁ አርበኞች ብዬ አረ እነ ካሳ እነ ገብዬ እኔም ዘመትኩኝ ኢትዮጵያን ብዬ ለወደደው ሟች ለጠላው እሬት የላከው ጥይት አይነካም መሬት። የአማራ ፋኖ የአማራ ጀግና ታሪክ አስመላሽ ደግሞ እንደገና የአማራይቱ ልጅ ወብለህ ተነስ እምዬ ኢትዮጵያ ታሪኳ ሳይፈርስ ለእናት ሀገሩ የሚቆረቆር የአፄዎቹ ልጅ የነበላይ ዘር ጀግና የአማራ ፋኖ የምኒልክ ዘር መስዋዕት ከፈለ እምነት ሊያስከብር እምዬ ኢትዮጵያ አይዞሽ አይክፋሽ ድንበር የሚያስከብር ጀግና ፋኖ አለሽ። ጀግና ፋኖ ወልደሽ ለምን ይከፋሻል? መስዋዕቱን መንከፍሎ ደስታን ይሰጥሻል። በወሬ አትጣሉ ይላልኝ ሰሞኝ በምላሱ አይደለ እባብ የጣለኝ የምቀኛ ምላስ በቶሎ ይንቀለው እያደገ አይደለሽ ወይ የሚዋጋው ይህንን አረመኔ ይህንን ወያኔ ተባብረን እናጥፋው ተነሳ ወገኔ። ሀገርን ላሳድግ ላበልጽግ እያለ ወንድም ከወንድሙ በግፍ እያጋደለ ብልጽግና ይላል ህዝብ እየበደለ ታሪክ እያጠፋ እምነት እየከዳ ብልጽግና ይላል ህዝብን እየጎዳ ሰላምን ከነሳ ምን ያደርጋል እድገት ተባብረው በፍቅር ካልተጠቀሙበት። አታሳደኝ እንጂ ወንበር አለኝ ብለህ ስልጣን አይወርሰውም ስልጣን ኃላፊ ነው አይወርሰውም ልጅ ለልጅ አስብ ለመጪው ትውልድ። ስልጣን መመኪያና ማንገራገሪያ ነው ብሎ ያስተማረ ማንኛው ህግ ነው። የክዳን መከታው የታችው ሀገር ነው መንግስትን ቢመረጥ አቃፊው ህዝብ ነው። እንደ ዜግነቴ እስከኔም ልናገር ደርሰው እስክናየው ፍርዱ የእግዚአብሔር ሀገርን እንጠብቅ እምነት እናስከብር ለገዳይ አስገዳይ ፍትህ ይስጥ እግዚአብሔር እርስ በርሳችን እንዳንበላላ የእግዚአብሔር ቃሉ በልባችን ይሙላ ይላለሁ። ስላዳመጣችሁኝ እናመሰግናለን።